ሆሳዕና ማለት መድኃኒት ማለት ነው ጌታችን ኢየሱስ ክርስቶስ የዓለም መድኃኒት ስለሆነ ሕፃናትና ደቀ መዛሙርቱ እንዲሁም ሽማግሎች በኢየሩሳሌም አካባቢ የሚኖሩ ሰዎች ሁሉ ሆሳዕና በአርያም ለወልደ ዳዊት እያሉ የዘመሩበት ዕለት ስለሆነ የኢትዮጵያ ቤተክርስቲያን የትውፊት ባለቤት ስለሆነች ይህንን ታሪክ ይዛ እስከ ዛሬ ድረስ ታከብራለች ከክርስቶስ ይዛ እስካሁን ድረስ ቤተክርስቲያኒቱ ታከብራለች ታሪክ ስለሆነ የእግዚአብሔር ታሪክ የኢየሱስ ክርስቶስ ታሪክ ስለሆነ ይህንን በዓል ታከብራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማርቆስ ወንጌል ምዕራፍ 11 ከቁጥር 1 ቋልጭ ቆሙ ኢየሩሳሌም ቤተፋጌው ቢታንያ ኢየሩሳሌም ለመግባት ከደብረ ዘይት አጠገብ ቤተፋጌና ቢታንያ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላከ እንዲህም አላቸው በፊታችሁ ወዳለችው አገር ሂዱ
በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታስሮ ታገኛላችሁ። ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ቢኖር ጌታ ይሸዋል በሉና ያን ጊዜ ወደዚህ ሰዷቸዋል። ሂደውም በመንገድ አጠገብ ከበር ላይ የታሰረ አህያ አገኙና ፈቱት። ከዚያ ቆመው የነበሩት ምን ታደርጋላችሁ አህያውን ነው የምትፈቱት አሏቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸውና ተዋቸው። ግልገሉን ወደ ጌታ ኢየሱስ ወስደው ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከእንጨቶች ቅጠልን ዘንጥፈው ቆርጠው በመንገድ የጎዘጎዙ ብዙዎች ናቸው። ልብሳቸውንም ያነጠፉ አሉ። በፊት የሚሄዱ በኋላ የሚከተሉ እንዲህ እያሉ ይጮሁ ነበር፣ ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ስም የምትመጣ የአባታችን ዳዊት መንግሥትም የተባረከች ናት። ሆሳዕና በአርያም እያሉ ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሁሉንም አየና በመሸ ጊዜ ከ12ቱ ጋር ወደ ቢታንያ ሄደ። በነጋውም ከቢታንያ በወጣ ጊዜ ተራበ። ሃሌሉያ 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 የነገስታቱ ቦታ ነው። የኢትዮጵያውያን አንድነት የተሰበከበት ቦታ ነው። የነገስታቱ ቅርስ ያለበት ቦታ ነው። ትውፊት ተጠብቆ የሚያቆይ ቦታ ነው ይሄ ቦታ። ስለዚህ ወንጌሉ ጋር ያለውን እንዲሁም የነ ቅዱስ ያሬድን የቅዱሳን መጽሐፍ እየጠቀሰ ነው ለህዝቡ ሲያስተላልፍ ይዋለው። ትውፊት ስለሆነ ነው እየተከበረ ያለው። ይሄ በዓል የተጀመረው በ1878 ዓመተ ምህረት ነው። ይሄንን በዓል አሁን ዛሬ አይታችኋል። በቅሎይቱንም ካህናቱም ያሸበሽቡበት ይሄ በመጽሐፋችን ያለ የካህናቱ ሽብሻቦ በበቅሎይቱ ዙሪያ መላእክት ከቢታንያ እስከ ቀራንዮ ድረስ ክርስቶስ በአህያ ውርንጫ እንትን ብሎ ሲሄድ ላንተ ስግደት ይገባታል እያሉ መላእክት ዙሪያውን ሲያሸበሽቡ ነበር። እነዚህ ካህናት አሁን ሲያሸበሽቡ ያያቸው የመላእክት ምሳሌ ናቸው። ይሄ በመጽሐፋችን ተጽፎ ያለ ይሄ በዓል ደግሞ እንደዚህ አድርጎ ህዝቡ እንዲያውቀው ይከበር የነበረው በአክሱም ነበር እና አፄ ምኒልክ የአክሱሙ ስርዓት ዝም መደረግ አለበት፣ አቅም ያለው እዛው ሄዶ ያያል፣ አቅም የሌለው በዚህ በአዲስ አበባ ከተማችን መደረግ አለበት ብለው ከአክሱም አንድ መምህር አምጥተው ይህንን በ1878 ዓመተ ምህረት አስጀመሩት። ከዛ ጀምሮ እስካሁን ወደ 106 ዓመት እየተከበረ ነው ያለው። ወደፊትም ይቀጥላል። ምዕመናን እስካሉ ድረስ በዓሉም ይቀጥላል።
በቅሎይቱ የአህያይቱ ምሳሌ ነች። የአህያይቱ ምሳሌ ነች። ሁለት ካህናት እየሆኑ ሲሄዱ የነበረው ጌታ ደቀ መዛሙርቱን ሁለት አድርጎ ነበር የላካቸው። ከሐዋርያት መካከል ሁለቱን ነው ፈታቸው አምጡልኝ፣ ወደሷ ነው ካህናቱ እየሄዱ ያሉት፣ ሁለቱ ነው እየሄዱ ያሉት። ክርስቶስ አህያውን አንጡ ብሎ ሲልካቸው ሁለት ሆነው ነው የተላኩት። ተዛ ሌላ ደግሞ ሁለት እየሆናችሁ ነው በየሀገሩ ለማስተማር የምትሄዱት። አንዱ ቢወድቅ አንዱ ያነሳዋል፣ አንዱ ቢታመም አንዱ አዝሎ ወደ እንትን ያደርሰዋል ወደ ሰው እና ብቻችሁን አትሄዱ ብሎ ነግሯቸው ነበርና ለሐዋርያት የዛ ምሳሌ ነው። ሕፃናቱ ሆሳዕና በአርያም ነው እያሉ ሲዘምሩና ሲያሸበሽቡ የነበረ በቢታንያ። እንደውም መጽሐፍ ወንጌሉ ላይ ምንድነው የምናገኘው? አራቱም ወንጌል ላይ አለ ይሄ ቃል። ሕፃናቱን እየጮሁ ሆሳዕና በአርያም ለወልደ ዳዊት፣ ለዚህ ለዳዊት ልጅ ምስጋና ይገባዋል። ሕፃናቱ በዛ ጊዜ የነበሩት ሕፃናት ምሳሌዎች ናቸው። እንደገና ምንጣፉ ደግሞ ሰዎች የሚያነጥፉ ቢያጡ የወይራ ቅጠል የዘንባባ ዝንጣፊ ነበር በየመንገዱ ሲያነጥፉለት የነበረ። ምንጣፉ የዛ ምሳሌ ነው።